ጀርባ የጭንቅላታችን ክፍል በመነሳት ወደፊት የሚመጣ የራስ ህመም ወይም ካሪ ዋን ማልፎርሜሽን። ካሪ ማልፎርሜሽን የሚከሰተው ከጀርባ ያለ ሰረብለም የምንለው የአንጎላችን ክፍል ወደ ታች ወደ አንገት ወይም ረሰረሰር ወደሚያልፍበት መስመር ላይ በመንሸራተት ቦታውን መጫን ሲያሳይ ይሆናል። በዚህም ጊዜ የህብረሰረሰር ውስጥ ፈሳሽ መቋጠር የሚከሰት ይችላል። አልፎ አልፎ የህመም ምልክቶቹ ከጀርባ የሚነሳ የራስ ህመም ብዙ ጊዜ በሚያስሉ ጊዜ በሚያስነጥሱ ጊዜ ከባድ ክብደት በሚያነሱ ጊዜ ይባባሳል። ከዛም ጋር ተያይዞ የእጅ እግር መደንዘዝ፣ ባላንስ ለመጠበቅ መቸገር፣ መንገዳገድ አይነት ምልክቶች ይኖራሉ። እነዚህ ምልክቶች የሚታዩ ከሆነ ሐኪም በማማከር የማራያ ምርመራ በማድረግ ህመሙ መኖር አለመኖሩን ማረጋገጥ ይቻላል። የህክምና አማራጩን በምናይ ጊዜ ከጀርባ ላይ የተጨናነቀውን ከጭንቅላት ወደ አንገት የሚወርደውን መስመር ክፍተት እንዲያገኝ ማድረግ፣ ከጀርባ ያለችውን አጥንት የማንሳት ኦፕሬሽን ነው የሚሆነው።